ጤና ይስጥልኝ። ሰላም እንዴት ናችሁ? ይህ የሞባይል ጥገና ከክፍል 1 እስከ ክፍል 6 ነው። ከዚህ በፊት ሰራው የነበረው አንድ ላይ አያይዤው ነው። በዚህ ትምህርት እንዴት ሞባይላችን መጠገን እንደምንችል እንማራለን። በነገራችን ላይ ሞባይል በዓለም ላይ ፈጣን እድገት እያሳየ ያለ ቴክኖሎጂ ሲሆን ይህ የሞባይል ተጠቃሚ መብዛት ተከትሎ በዓለማችን ብሎም በሀገራችን የተለያዩ የሞባይል ግልጋሎት የሚሰጡ ባለሙያዎችና ካምፓኒዎች በዚህ ስራ ላይ እንዲሰማሩ አድርጓል። ይህ የሞባይል ጥገና ስልጠናም ወደ ቢዝነሱ መግባት ለሚፈልጉ ሰዎች የተዘጋጀ ነው። ሞባይል ጥገና ላይ 2 ክፍሎች አሉት፣ ሃርድዌር እና ሶፍትዌር። ሃርድዌር የምንለው በእጃችን የምንይዘው የሞባይል ክፍል ሲሆን ሶፍትዌርን ደግሞ ሃርድዌር ፓርቶችን ወይም ደግሞ ሞባይላችን አጠቃላይ እንዲሰራ የሚያደርገው ክፍል ሶፍትዌር እንለዋለን። ይህ ትምህርት የሚያካትተው ጥገና ላይ የምንጠቀምባቸው መሳሪያዎች እነማን እንደሆነና አጠቃቀማቸውን እናያለን። ሁለተኛ ሞባይል እንዴት መፍታትና መግጠም እንደምንችል እናያለን። ሶስተኛ በብዛት ሞባይል ላይ የሚያጋጥሙ ችግሮችን እንለይና እንዲሁም እንዴት እንደምናስተካክላቸው በተግባር እናያለን። የሞባይል ሃርድዌር ጥገና ስንል ማይክ ወይም ደግሞ ማይክሮፎን፣ ስፒከር፣ ሪንገር፣ ቫይብሬተር፣ ስክሪን ኤንድ ተች፣ ኪፓድ፣ ኤርፎን ሶኬት፣ ኮኔክተርስ እነዚህ ላይ የሚያተኩር ነው። በመጀመሪያ የምናየው ማይክ ወይም ደግሞ ማይክሮፎን። ማይክሮፎን ማለት ቼንጅ ሳውንድ ኢነርጂ ቱ ኤሌክትሪካል ኢነርጂ፣ የኛ የምንናገረውን ድምጽ ወደ ኤሌክትሪካል ኢነርጂ የሚቀየር ክፍል ማይክሮፎን እንለዋለን። ሁለተኛ ኤርፒስ ስፒከር ወይም ደግሞ ጆሮ ስፒከር እያልን የምንጠራው ቼንጅ ኤሌክትሪካል ኢነርጂ ቱ ሳውንድ ኢነርጂ፣ ከሌላ የሚመጣ የኤሌክትሪካል ኢነርጂ ወደ ድምጽ ቀይሮ ወደኛ የሚያሰማን ክፍል ነው ጆሮ ስፒከር። በጆሮአችን ላይ የምንሰማቸው ድምጾች በሱ አማካይነት እንሰማቸዋለን። ሶስተኛ ሪንገር ነው። ሪንገር used to listen music ringtone with loud speaker። ሪንገር የምንለው ደግሞ የሙዚቃ ድምጽ ወይም ደግሞ ስልክ ሲደወል ሲጠራ የሚያሰማን ክፍል ሪንገር እንለዋለን። ከዛ ቀጥሎ ቫይብሬተር። ቫይብሬተር used to feel vibrate። ቫይብሬተር የምንለው ደግሞ ስልክ ሲጠራ ሳይለንት ሙድ ወይም ደግሞ ቫይብሬት ሙድ እንሞላለን ወይም ደግሞ ሞባይላችን ስናበራው የሚያሰማን ንዝረት በቫይብሬተሩ አማካይነት ነው። ሌላኛው ስክሪን ነው። ስክሪን is to display different informations። ስክሪን ምስሉ ላይ እንደምታዩት የትናንሾቹ ሞባይሎች ስክሪን ነው። ከውስጥ ሲታይ ስክሪን ለኛ ምስልም ሆነ የተለያዩ ጽሁፎችን ለኛ የሚያሳየን ክፍል ሲሆን ሁለተኛውን ደግሞ ተች ነው። ተች ማለት is to move or open files to programs። በእጃችን የምንጽፋቸው ወይም ደግሞ ለመንቀሳቀስ የምንጠቀምበት ከስክሪን ቀጥሎ ከላይ ሞባይላችን ከስክሪን ከላይ የምናገኘው ክፍል ተች እንለዋለን። ከዛ ኪፓድ አለ። በትናንሾች ሞባይሎች ላይ የምንጠቀምበት ቁጥርን ለመጻፍ የተለያዩ ነገሮችን ለመስራት እንጠቀምበት ታችኛውን ክፍል ኪፓድ እንለዋለን። ሶኬት ሄድፎን ሶኬት used to listen music in a silent mode via headphone። ሄድፎን ሶኬት የምንለው ኤርፎን የምንሰካበት ክፍል ነው፣ መቀበያው ነው። ከውስጥ የሚታየውን
ምስል ከውስጥ እንዴት እንደሆነ የሚያሳይ ምስል ነው። ሌላኛው ባትሪ ኮኔክተር ነው። ባትሪ ኮኔክተር is to connect and transmit power from battery to board። ባትሪ ኮኔክተር የምንለውን ደግሞ ባትሪ የባትሪ ፓወር ከየውስጥ የሞባይላችን ቦርድ የሚያገናኝ ወይም ደግሞ ባትሪው ላይ ያለውን ፓወር ወደ ሞባይላችን የሚያስተላልፍና ሞባይላችን በርቶ እንዲሰራ የሚያደርግ ክፍል ነው ባትሪ ኮኔክተር የምንለው። ሌላ ቻርጅ ኮኔክተር ነው። ቻርጅ ኮኔክተር used to transmit power from charger to the board or battery። ይህ ቻርጅ ኮኔክተር የምንለው ቻርጅ ስንሰካ የሚቀበለው ክፍል ነው። ይህ ማለት ቻርጅ እንድንሞላ እና እንዲሁም ቪዲዮም ፎቶም ሊሆን ይችላል፣ ሶፍትዌርም ለመጫን ሊሆን ይችላል፣ ለማስተላለፍ የምንጠቀምበት ክፍል ነው። ሌላ ሲም ካርድ ኮኔክተር፣ ሚሞሪ ኮኔክተር። እነዚህ ሲም ካርድ ኮኔክተር፣ ሚሞሪ ኮኔክተር የምንላቸው ያው ሚሞሪ ካርድ ከሞባይላችን ቦርድ ላይ እንዲገናኝ ሲም ካርድም እንደዛው ነው የምንጠቀምባቸው። እነዚህ አሁን የጠቀስኳቸው በሃርድዌር ፓርት ላይ የሚስተካከሉ ነገሮች ናቸው። እነዚህ ስናስተካክል በመጀመሪያ ደረጃ የምናደርገው ክሊን ነው፣ መጥረግ ነው። በመጥረግ ብቻ የሚሰሩ አሉ። በዛ የማይሰራ ከሆነ በሁለተኛ ደረጃ የምናየው ሪዩዝ ነው። እቃውን ነቅለን የሆነ ፓርቲውን አስተካክለን እንደገና በመጠቀም የምናስተካክለው ሂደት አለ። ሌላው ደግሞ እቃውን አንስተን በአዲስ በመተካት ነው የሚስተካከሉት። እነዚህ የጠቀስኳቸው የሃርድዌር ችግሮችን ተብለው የሚመጡን ማለት ነው። በሁለተኛ ደረጃ የምናየው የሶፍትዌር ጥገና የሚያካትታቸው ነገሮች ምን ችግር ሲያጋጥሙ ነው የሶፍትዌር ማስተካከል የሚያስፈልጋቸው፣ እንዴት ነው የሚስተካከሉት የሚለውን ስናይ አንደኛ ያስቀመጥኩት ያው ሎስ ሲስተም አፕሊኬሽን ከሞባይላችን ላይ ከራሱ የሚመጡ አፕሊኬሽኖችን መጥፋት። ይህ ማለት ካልኩሌተር ሊጠፋ ይችላል፣ ሙዚክ ፕሌየር ሊጠፋ ይችላል፣ ቪዲዮ ፕሌየር ኦር ኤኒ ሳምቲንግ ሌላ የሆነ አፕሊኬሽን ይጠፋል። ሌላ ሲስተም አፕ ናት ሪስፖንዲንግ እየሰራን ያለ ከላይ ሲስተም አፕ ኢዝ ናት ሪስፖንዲንግ ምናምን የሚል ሜሴጅ ያመጣል። ሌላው ኖት ሪሲቭ ዴል ኦር ሚስድ ኮል፣ ስልክ ስንደውል የማይሰራ ከሆነ፣ ስልክ ስንቀበል ደግሞ የማይሰራ ከሆነ ሶፍትዌር ችግር ላይ ይካተታል። ሌላ ካነት ቡት ፎን ኢት ስቶፕስ ኦን ዘ ሞባይል ሎጎ ኦር ሪስታርት፣ ሞባይላችን ስናበራው በሎጎው ላይ ይቆማል። ለምሳሌ ሳምሰንግ ከሆነ ለማብራት ስንሞክር ሳምሰንግ ብሎ ይመጣና ከዛ አይጨምርም፣ ሳምሰንግ የሚለውን ላይ ይቆማል፣ አይጨምርም፣ ወደ ውስጥ አያስገባንም። ወይም ደግሞ ሳምሰንግ ብሎ ይመጣና ይጠፋል፣ እንደገና ይበራል ማለት ነው። ሌላኛው ደግሞ ሎክ ፎን፣ ሞባይላችን ኮድ ረስተን ሲዘጋ ፓተርን ሊሆን ይችላል፣ ፒን ኮድ ሊሆን ይችላል። እነዚህ እንደ ሶፍትዌር ችግር ቆጥረን ያው በመርሳታችን ይዘጋና መክፈቱን የማንችለው ከሆነ ያው ወደ ጥገና ቤት ነው የሚሄደው። አከፋፈቱን እንዴት እንደሆነ እዚህ ላይ እናያለን፣ በየሞዴሉን ማለት ነው። ሌላኛው ሎክ ፎን ዊዝ ኤፍአርፒ፣ ይህ ማለት ኮዳችን ረስተነው ሞባይሉን ተዘግተዋል። የተዘጋውን ሞባይል በሚስተካከለውን በፎርማትም ሊሆን ይችላል ሙሉ በማጥፋት
ወይም ደግሞ ምንም ዳታ ሳናጠፋ ስንከፍተው ስፔሻሊ ፎርማት አድርገን ስንከፍት ጂሜል አካውንት ካለው ከዋይፋይ ጋር ተገናኝቶ ስለሚከፈት ይህ የራሱን ፓርት አለው። ይህም እንዴት እንደሚከፈት ከነ ሞዴሉን ጭምር ቪዲዮዎች ያዘጋጀኳቸው ቪዲዮዎች አሉ። ሌላ የሶፍትዌር ችግር፣ እነዚህ አሁን ያየናቸው እንዴት ነው የምናስተካክላቸው የሚለው አንደኛ ሶፍትዌር አፕዴት። ከዛ በፊት መጀመሪያ ላይ የጠቀስኳቸው ሴቲንግ ላይ የሚስተካከሉ ነገሮችን ሴቲንግ ላይ እናስተካክላለን። ከዛ የዘለለ ከሆነ ደግሞ ሶፍትዌር አፕዴት በማድረግ የሚስተካከሉ ናቸው። ሁለተኛ ኢንስቴል ሶፍትዌር ዊዝ ኮምፒውተር ኦር ሜሞሪ። ሌላውን ደግሞ የማይከፍት ከሆነ ወይም ደግሞ አፕዴት ለማድረግ አድርገነው የማይሰራ ከሆነ በፊት እንዳልነው ሞባይሉን ሎጎ ላይ የሚቆም ከሆነ ሶፍትዌር እንጭነዋለን። ከኮምፒውተር ነው አብዛኞቹ የሚጫኑት፣ በሜሞሪ የሚጫኑ አሉ። ሌላ ሶስተኛ ኮድ ለተዘጋ ሃርድ ሪሴት እንጠቀማለን። ሙሉውን አጥፍተን ከነ ኮዱን ከነ ፋይሉን አጥፍተን መክፈት ነው። አራተኛውን ደግሞ ኤፍአርፒ ባይፓስ የሚለውን ደግሞ ጉግል አካውንት ያለውን ሞባይል እንዴት መክፈት እንደሚችልም አለ። አጠቃላይ ሶፍትዌር ችግሮችን በእንደዚህ መልኩ ነው የምንፈታው። ፕሮግራሙ ይቀጥላል። አሰላሙ አለይኩም። ሰላም እንዴት ናችሁ? ሰይድ ነኝ። ይህ የሞባይል ጥገና ክፍል 2 ነው። በዚህ የሞባይል ጥገና ክፍል 2 የምናየው ሞባይል ጥገና ላይ የምንጠቀምባቸው እቃዎችና እንዲሁም ከትንሽ ማብራሪያ ጋር ይዤ ቀርብ ያለው። በመጀመሪያ ሞባይል ጥገና ላይ የምንጠቀምባቸው እቃዎች የሚያስፈልጉትን የሚባሉት አንዱ መፍቻ ነው። ብሎን መፍቻ፣ ብዙ አይነት ብሎን መፍቻዎች አሉ። ከነሱም ያው እነዚህ እንጠቀማለን። ሁለተኛ ሌንስ ነው። ሌንስ ትንሽ አሁን ይሄ ከሱ ጋር የሚመጣ ነው። በትልቅም የሚሸጥ አለ። ሌላ ፔስት ነው። ፔስት ስንበይድ የምንጠቀምበት ነው። አይሲ ስንሰራ ወይም ማይክ ሊሆን ይችላል፣ ስፒከር ጋር ስንሰራ የምንጠቀምበት ነው። ሌላ ሞባይል ጥገና ላይ የሚያስፈልገን መቁረጫ ያስፈልገናል፣ መቀስ ነገር። ሌላም ደግሞ ትዊዘር መቆንጠጫ። ይህ ደግሞ የምታዩት ጎርዳክ ነው። 2 ነገር የያዘ ነው። ይሄ ብለወሩ ነው፣ የሙቀትና ከነፋስ ጋር የሚሰጠን አይሲዎችን ለመንቀል የምንጠቀምበት። ሁለተኛው ይሄ ደግሞ ካውያ ነው። ካውያ ያው ለመበየጃ እንጠቀምበታለን፣ ሊድን በማቅለጥ። ሌላ የሚያስፈልገን መብራት ነው። ያው ይህ ሞዲፊክ መብራት ነው፣ የሚሸጥ አለ። ይህ ደግሞ ዲሲ ፓወር ሳፕላይ ነው። ከ1 እስከ 15 ቮልት የሚያመነጭና ባትሪዎችን ለማንሳት እንጠቀምበት፣ ሞባይሎችን ለማብራት። ይህ ደግሞ ለመጥረግ እንጠቀምበታለን። ከብሩሽ ጋር አድርገን ያው የጥርስ ብሩሽ እንጠቀማለን ለማጽዳት። ሌላው ይህ ጃምፐር ነው። ይህ ሊድ ነው። ማግኔት ሊያስፈልገን ይችላል። ይህ ደግሞ የምትመለከቱት ሜልቲሜትር ነው። ሜልቲሜትርም በጣም ሞባይል ጥገና ላይ የምንጠቀምበት ነው። ይህ ደግሞ ጎርዳክ ያው ብለወር ያልን የምንጠራው ነው። 2 ክፍሎች አሉት። ይህ የምትመለከቱት ትንሹን የካውያው ነው። ሁለተኛውን ደግሞ የብለወሩ ነው። ኦን ኦፉን በትልቁ የትልቁን ነው። ይህ ደግሞ አየር ሚል ጽሁፍ ያለውን ንፋስ
የመጨመር እና ለመቀነስ የምንጠቀምበት ነው። ሁለተኛው ከታች ያለውን ሙቀት ማለትም 150 ዲግሪ ነው ያለው አሁን እስከ 500 ይደርሳል። ሙቀት ለመጨመር እና ለመቀነስ የምንጠቀምበት ክፍል ነው። ይህ ደግሞ ሁለተኛው እያዞርን የምንጠቀምበት እስከ 500 ዲግሪ ሴንቲግሬድ ይደርሳል። የካውያው ካውያው 480 ነው። 150 ዲግሪ ነው ያለው አሁን እስከ 500 ይደርሳል። ሙቀት ለመጨመር እና ለመቀነስ የምንጠቀምበት ክፍል ነው። ይህ ደግሞ ሁለተኛው እያዞርን የምንጠቀምበት እስከ 500 ዲግሪ ሴንቲግሬድ ይደርሳል። የካውያው ካውያው 480 ነው። ይህ ካውያ ጋር ያለው ለማጽዳት የምንጠቀምበት ነው። ትንሽ ውሃ ጠብ አድርገን ለማጽዳት እንጠቀምበታለን። ሌላው ካውያ ጋር ስንል ካውያ ስንበይድ ካውያው ከጋለ በኋላ ወደ ሊዱን አስጠግተን ሊዱን በማቅለጥ ነው የምንጠቀመው። እንዲሁም ጫፉ ስንመለከት ደግሞ ብዙ አይነት እንትን ነው ያለው። በጣም ሰፋ ያለ አለ፣ ይሄ ቀጭኑም አለ። ብዙ አይነት ናቸው። ወደ ብለወሩን እየቀያየርን መጠቀም እንችላለን። ከጎኑ እንደምትመለከቱት ማሰሪያ አለው፣ በሱን እናስረዋለን። ይህ ከጎን ያለውን ደግሞ ብለወሩ ማስቀመጫ ነው። አዲሱን ተፈቶ ነው የሚመጣ፣ በዚህ ይታሰራል። ብለወር ከሙቀት ጋር ንፋስ በመጨመር በመቀነስ ነው የምንጠቀምበት። የምትመለከቱት ዲሲ ፓወር ነው። ቀደም ብዬ እንደገለጽኩት ከ1 እስከ 15 ቮልት ከ1 እስከ 15 ቮልት ያመነጫል። አሁን እየተጠቀምኩበት ያለሁትን ከ1.5 ነው የሚጀምረው እስከ 15 ይደርሳል። 1.7 ይላል፣ 3.5 4.8 5.5 ይኸው 7 ብለው አሁን 4 የሚለውን መጨረሻ ላይ አድርገነዋል። ከ1 እስከ 15 ነው የሚለው። ከ1 እስከ 15 ስናደርገው እንደፈለግነው ቮልቴጁ ማስተካከል እንችላለን። አሁን በዚህ ቮልቴጁን 4 ያለውን ቮልት እንደምትመለከቱት ከጎን ያለውን ማዞሪያውን በመጠቀም መጨመርም መቀነስም እንችላለን። ለማስተካከል ሁለተኛው ያለውን እንጠቀማለን ማለት ነው። ቮልቴጁን ለማስተካከል እነዚህ ወደ ዲሲውን የሚሰኩ ናቸው። እንደምትመለከቱት ጥቁር ላይ ወይም ደግሞ ኔጌቲቭ ላይ፣ ቀዩን ደግሞ ፖዚቲቭ ነው የሚያመለክተው። ቀዩን ቀይ ላይ እንሰካለን። ይህ ከሰካን ሞባይል ለማብራት ስንፈልግ ቀዩ ወደ ፖዚቲቭ፣ ጥቁሩን ደግሞ ወደ ኔጌቲቭ ላይ ነው የምንሰካው። ማለትም እዛ ላይ እናያይዘዋለን። ከዛ ሞባይሉን ቼክ ለማድረግ ወይም ደግሞ ሞባይሉን ያለ ባትሪ ለማንሳት እና ያለውን ችግር ለመለየት እንደዚህ አድርገን እንጠቀማለን። የዛሬው ይሄን ይመስላል። ሼር ማድረግዎን እንዳይረሱ። ቀጣይ ክፍል እንዲሁም ይቀጥላል። ዲሲ ፓወር ሰፕላይን ሲመጣ ኔጌቲቭ እና ፖዚቲቭ የምንሰካበት ጥቁርና ቀይ ገመድ አለ። ሁለቱንም ጥቁር ወደ ጥቁሩ፣ ቀዩን ወደ ቀዩ ነው የምንሰካው። ጥቁር ወደ ኔጌቲቭ፣ ቀዩን ደግሞ ወደ ፖዚቲቭ ማለት ነው። መጀመሪያ ዲሲ ፓወር ሰፕላይ ስንጀምር አጠቃቀሙን ላይ ፓወር በተን ነው የምናየው። ይህ ፓወር በተኑን እዚህ ላይ ተጭነን ነው የምናበራው። አጠቃቀሙን ለማየት ያክል እዚህ ላይ
መቆጣጠሪያ አለው። ይሄ ከ1 እስከ 15 ቮልት ያለውን ከ0 እስከ 15 ቮልት የሚያመነጭ ዲሲ ፓወር ሰፕላይ ስለሆነ 1.5 3 4.8 እያለ እስከ 15 ነው የሚያሳየን። ይህ ከ0 እስከ 15 ዲሲ ፓወር ሰፕላይ መጨረሻ ያለችውን ላይ እናስቀምጣለን፣ እዚች 0 እስከ 15 የምትለውን ላይ። ምክንያቱም የፈለግነው ቮልት ለማስቀመጥ እዛ ላይ መጨረሻ ላይ እናደርገውና ለመጨመር በዚች እንጠቀማለን። ለመቀነስ ወደ ግራ፣ ለመጨመር ወደ ቀኝ እያዞርን እንጠቀምበታለን። ደግሞ የምናየው ሞባይል እኛ ጋር ሲመጣ ያለ ባትሪ ሞባይል እንዴት ማስነሳት እንደምንችል፣ የሞባይል ችግርን እንዴት መለየት እንደምንችል፣ እንዲሁም ባትሪ እንዴት ማስነሳት እንዳለብን፣ እንዲሁም ደግሞ ሞባይሉን ስናስነሳው እነዚህ ሁለቱ ሞባይሎች ይዣለሁ፣ አንድ ኖኪያ ሞባይል አለ፣ እንዴት አድርገን ማብራት እንችላለን ሞባይሎቹን ያለ ባትሪ እናያለን። አሁን በዚህ ሞባይል እንጀምርና በዲሲውን ለማስነሳት በመጀመሪያ የመጨረሻ ላይ እናደርገዋለን ከ0 እስከ 15 በፊት እንዳሳየዋችሁ። አሁን ለሞባይል ለማስነሳት ምን የሚያስፈልገን ከ3.7 እስከ 4.2 መጠቀም እንችላለን። ከዚህ በላይ ከሄድ ሞባይሉን ዳሜጅ ሊሆን ስለሚችል ሊበላሽብን ስለሚችል ቮልቴጁን ቼክ ማድረግ አለብን። አሁን ሞባይሉ ላይ ስንሰራ ደግሞ አንድ ዲሲውን አጥፍተን ካጠፋን በኋላ ማስተካከል አለብን። ገመዶችን ስናደርግ ፖዚቲቭ እና ኔጌቲቭ አለው። ጥቁሩን ኔጌቲቭ ላይ ቀዩን ፖዚቲቭ ላይ ካደረግን በኋላ ሞባይሉን ላይ ቀዩን ወደ ፖዚቲቭ ሳይድ ነው የምናደርገው። ዲሲውን ትክክለኛ ቮልት ያለ መሆኑን ቼክ ካደረግን በኋላ እናበራውና አሁን ሞባይሉን ፓወር በተኑን ስንጫነው ያው ሞባይሉን በርቷል። ያው ያለ ባትሪ በዚህ እንደዚህ ተጠቅመን ማብራት እንችላለን። በአንደኛው ሞባይል ለመሆን መለከትና በኖኪያ ያልኳችሁን ኖኪያ ሞባይል ላይ ከዚህ ትንሽ ለየት ይላል። ሁሉም ኖኪያዎች ላይ ላይሆን ይችላል። ሁለቱም ኔጌቲቭ እና መሀለኛውን ሁለቱም አንድ ላይ ከኔጌቲቭ ጋር ካላያያዝ ነው አያበራልንም። እና ማድረግ ያለብን ኔጌቲቭን ከመሀለኛውና ከጫፍ ኖርማል ኔጌቲቭ ያለውን እና ፖዚቲቭን ደግሞ ፖዚቲቭ ላይ ለብቻው እናደርጋለን። አሁንም እንደ በፊቱ ሁለቱም መገናኘት የለባቸውም። በየራሱ መሸፈኛ ያለው ሸፍነን ሁለቱንም እንዳይገናኙ በማድረግ ነው መጠቀም ያለብን። አሁን ደግሞ ወደ ሁዋዌ ስንገባ የባትሪውን ፖዚቲቭ እና ኔጌቲቭ ጫፍና ጫፍ ላይ ነው ያለው። ሞባይሉን እንደምታዩት በባትሪው ቼክ አድርገናል። ሞባይሉን ኔጌቲቭ ላይ ፖዚቲቭ ላይ አድርገናል። ኔጌቲቭን ጥቁሩን ሲሆን ፖዚቲቭን ደግሞ ቀዩን ነው። አሁንም እንደ ባትሪው እንዳየነው ጫፍና ጫፍ ነው። ጥርሱ 4 ስለሆነ ጫፍና ጫፍ ብቻ ነው የምንጠቀመው። እዚህ ላይ ፓወር በተኑን ስንጫነው እንደዛው እናበራዋለን ማለት ነው። ባትሪ እንዴት ማስነሳት እንዳለብንና እንዲሁም በዛውም ኔጌቲቭ ፖዚቲቭ ላይ ያስቀምጠን የባትሪውን ስንት ቮልቴጅ እንዳለው ማየት እንችላለን። አሁን የምናየው ትክክለኛ ባትሪ ከሆነ ፖዚቲቭን ላይ ኔጌቲቭ ላይ ካረግን በኋላ ከጎን የምታየውን ቁጥር ትክክለኛ ባትሪ መሆኑና በዲሲውን መነሳት የሚችል መሆኑ ነው የሚያሳየን። አሁን በእጃችን ለመያዝ ትንሽ ስለሚያስቸግር የመልቲ ቻርጀር
ለመያዣ የሚሆነውን እንጠቀማለን። በዚህ መልኩ እስኪሞላ እዛ ላይ ማስቀመጥ እንችላለን። የባትሪውን ቮልት ስንት እንዳለ ቼክ ለማድረግ አንዴ ያለውን ቮልቴጅ ወደታች መቀነስ ነው። ወደታች እየቀነስን ስንሄድ መቁጠሩን በሚያቋርጥበት ሰዓት ላይ የባትሪውን መጠን ያሳየናል፣ ያቆማል ማለት ነው። ሌላው ዲሲ ፓወር ሳፕላይ እዚህ ላይ ባትሪ ስንሰካ ከጎን ይቆጥራል። ግን አሁን 3.3 ያሳየኝ ነው፣ 4 ነው ያለው ቮልቴጁን። አሁን አጥፍቼ ባትሪውን አንዱን ገመድ ነቅልና ከዲሲውን ወይም ደግሞ ከባትሪው አንዱን ነቅልና ተመልሰን እናበራዋለን። አሁን 4 ነው ያለው። ባትሪው ሲሰካ 3.3 ነበር። አሁን የምናደርገው 3.3 ነው የነበረው። ትንሽ ከፍ ብለን ከ3.3 የተወሰነ ቁጥር ከፍና ከዛ ተመልሰን እንሰካዋለን። ስንሰካው በትክክለኛ ከጎኑ መቁጠር ይጀምራል። ከዛ ትንሽ ከፍ እያለን ወደ ላይ እንሄዳለን። 3.7 4 አሁን ኖርማሊ ቻርጅ ያደርጋል። አንዳንድ ባትሪዎች ላይ ደግሞ ሙሉ በሙሉ ዜሮ የሆነ ሊመጣብን ይችላል። ከጎን አይቆጥርም። እዚህ ላይ ከጎን ቁጥሩ አያሳይም። ምንም ምልክት አናይም። ባትሪው ትክክለኛ የሚሰራ ከሆነ የምናደርገው አስተካክለን እናስቀምጠውና ከዛ የምናደርገው ከአንዶቹም አንዱን እንነቅላለን። ከዛ ከነቀልን በኋላ ሙሉ እናደርገዋለን። ቮልቴጁን 15 እናደርገዋለን። ለሞባይል ላትሞክሩት፣ ባትሪ ላይ ከሆነ ችግር የለውም። ሞባይል እዚህ አሁን 15 ቮልት ያለ ስንሰካው የሚያሳየን ተመልከቱ። ስትሰኩት ሙሉ እንትን 15ን ቀንሶ 3.3 ነው ያሳየን። ይህ ማለት 3.3 የሚሆን ቮልት አለው ማለት ነው። ባዶ ከቆየ 2 ምናምን ነው የሚያሳያችሁ። ቁጥሩን ይዛችሁ ለምሳሌ 3.3 ነው ያሳየን። አጥፍተን እናበራውና እንደ በፊቱ ገመዱን ተነቅሎ ያለ ከነበረበት 3.3 ቮልት ነበር። ትንሽ ጨምረን 3.4 አድርገን እንደገና ስንሰካው ከጎን መቁጠር ይጀምራል። አሁንም ትንሽ ወደ ላይ እየጨመርን ይሄድና ከጎኑ ያለውን ቁጥር ቻርጅ እያደረገ መሆኑን ያሳየናል። ባለፈው ዲሲ ፓወር ሳፕላይ አጠቃቀም አይተን ነበር። አሁን ደግሞ ዲሲ ፓወር ሳፕላይ ሞባይል ጥገና ላይ ስንሰራ የሞባይል ችግር ለመለየት እንጠቀምበታለን። ዛሬ ማሳያችሁ እንደ በፊቱ ሞባይል ስናበራ እንደዚህ አገናኝተን እንደምሰራ አይተናል። አሁን ደግሞ እስኪ ይሄን እንየውና አንድ ሞባይል ሲመጣ ሞባይሉን ወደ ዲሲውን ሰክተን እንደዚህ እንደምናበራ አይተናል። ሞባይል የሚሰራ ከሆነ እንደዚህ ነው። ሞባይል እንደዚህ ሰክተን የሚበራ ከሆነ ባትሪ ቼክ እናደርጋለን። ባትሪ ቼክ ለማድረግ የምንጠቀምበት በዲሲ እንጠቀማለን። በሁለቱም ሾርት በማድረግ ማለት ነው። ራሳችን ፖዚቲቭ ከኔጌቲቭ ጋር በመገናኘት 0 ይሆናል ዲሲውን። አሁን ፖዚቲቭ ላይ ፖዚቲቭ ኔጌቲቭ ከኔጌቲቭ አገናኝተን የባትሪ ቮልት መለካት እንችላለን። እንደምታዩት 2.12 እያሳየን ነው። ባትሪው የሚሰራ ከሆነ ሞባይሉን ቼክ ስናደርግ ፓወር በተኑን ወይም ደግሞ ቻርጅ ኮኔክተሩን ነው መጀመሪያ ቼክ የምናደርገው። በመጀመሪያ ቼክ ለማድረግ የተጠቀምንበት አካሄድ አለ። እንደዚህ የማይበራ ከሆነ ፓወር በተኑ ሊሆን የሚችለው ሞባይሉን ፈተን ጠርገን እንሞክረዋለን። የኮኔክተሩን ችግር ከሆነ ደግሞ ኮኔክተሩን ነው የሚቀየረው። ኮኔክተሩን ቼክ ለማድረግ መጀመሪያ ፖዚቲቭ ኔጌቲቭ ደግሞ ኔጌቲቭ ላይ ነው አድርገን ኖርማል ቼክ የምናደርገው ሞባይል እየሰራ መሆኑን ለማወቅ። ግን ኮኔክተሩን ቼክ ለማድረግ ስንፈልግ ፖዚቲቭን ወደ ኔጌቲቭ ደግሞ ወደ ፖዚቲቭ ነው ቀያየረን ሞክረው። ስንገለብጠው
00 ነው የሚለው ዲሲ ፓወር ሰፕላዩ። ትክክለኛ ቦርቶ ይቆይና ስንሞክረው 00 ይላል ማለት ነው። ይህ ማለት አሁን እንደም 00 ያለ ነው። ይህ ማለት ኮኔክተሩን ኖርማሊ ይሰራል ማለት ነው። ማይሰራ ከሆነ 00 አይሆንም ማለት ነው። የለቀቀ ነገር አለው ማለት ነው። ፓወር በተን ከሆነ ደግሞ ያው ፈተን ጠርገን ነው ቼክ የምናደርገው። በሁለተኛ ደረጃ የምናየው ደግሞ ሾርት የምንለው ነው። ሾርት ማለት ሞባይል ቦርዱ ላይ ችግር ሲኖረው ሾርት እንላለን። አሁን ሾርት ቼክ ለማድረግ ከዲሲ ፓወር ሰፕላይ የምናየው ምልክት ሁለቱም ትክክለኛ አቀማመጣቸውን ካስቀመጥን በኋላ ፖዚቲቭ እና ኔጌቲቭ ሳይገናኙ ሁለቱም ፖዚቲቭ እና ኔጌቲቭ ሳይገናኙ አስቀምጠን ዲሲ ፓወር ሰፕላዩን የሚያሳየን 00 ነው የሚሆነው። 00 እንደዚህ 00 ሆኖ ማለት የሞባይሉን ቦርድ ሾርት አለው ማለት ነው። ሾርት የተገናኘ ነገር አለ ማለት ነው። ለዚህ 00 ከሆነ ፉል ሾርት እንለዋለን። ቦርዱ ላይ ችግር አለበት ማለት ነው። ሁለተኛው የሾርት አይነት ደግሞ የምናየው ዲሲ ፓወር ሰፕላይ አስተካክለናል። ወደ ሞባይሉን ስናስተካክለው የምታዩት ቦታ ላይ ቁጥሩ የሚያሳየን ሾርት ከሆነ ከ0.38 እስከ 0.58 አካባቢ ያሳየናል ማለት ነው። ከ0.38 እስከ 0.58 ቁጥሩን የሚያሳየን ፓወር በተኑን ሳንጫን በፊት የሚያሳየን ከሆነ ነው ሾርት ምንለው እንጂ ፓወር በተን ስንጫን ከሆነ ከዚህ ጋር የሚያገናኝ ነገር የለውም። ይህ ችግር ያለበት ሞባይል ሙሉ አይበራም፣ ወይም ደግሞ ሞባይል ባትሪያችን ሌላ ጋር ሞልተን ወደ ሞባይላችን አስገብተን ስንሞክር ሞባይላችን ሊበራ ይችላል። ሞባይላችን ወዲያውኑን ዲስቻርጅ ይሆናል ማለት ቶሎ ባትሪውን ቶሎ ያልቃል። ይህ ከሱ የሾርት ችግር ነው። ሌላም ደግሞ ሞባይሉን ቻርጅ ላይ ስንሰካው በጣም ይገላል። ይህ ችግር የሚመጣው ብዙ ጊዜ ሞባይላችን ውሃ ላይ ገብቶ ከቆየ ወይም ደግሞ ቻርጅ ላይ ስንሰካ ተደጋጋሚ የሚገል ከሆነ ማለት ትክክለኛ ያልሆነ ቻርጅ ስንጠቀም እና የሚሞቅ ከሆነ በሌላም ምክንያትም ሊመጣ ይችላል። ሶስተኛው የሶፍትዌር ችግር ነው ያለን። የሶፍትዌር ችግር የምንለው ደግሞ የሶፍትዌር ችግር የቆዩ ሞባይሎችን ቼክ ለማድረግ ዲሲ ፓወር ሰፕላችን 3.7 ወይም 3.8 አካባቢ እናደርጋለን። ከዛ ሶፍትዌር ችግር አለበት ለማለት ፓወር በተኑን ስንጫን ሞባይሉን ከዲሲ ካገናኘን በኋላ ፓወር በተኑን ስንጫን ነው የሶፍትዌር ችግር መሆኑን የምናውቀው። የሶፍትዌር ችግሩን ለማለት ፓወር በተኑን ተጭነን ስንይዘው እዚህ ጋር የሚያሳየን ቁጥር ለቆዩ ሞባይሎች ትናንሾቹ ሞባይሎች ከ0.03 እስከ 0.05 ነው የሚያሳየን። ከ0.03 እስከ 0.05 የሶፍትዌር ችግር ማለት ነው የቆዩ ሞባይሎችን ላይ። በሁለተኛ ደግሞ ስማርትፎኖችን ላይ ስናይ የሶፍትዌር ችግር ቼክ ለማድረግ 4.1 ኦር 4.2 እናደርገውና ለማብራት ስንሞክር በተች ሞባይል ላይ በተላለቀችን ቁጥሩን እዚህ ላይ የሚያሳየን 0.10 እስከ 0.15 ያሳየናል። ይህ ማለት እዛ ላይ ለማብራት ስንሞክር ከ10 እስከ 15 0.10 እስከ 0.15 ነው የሚያሳየን። እንደዛ ሳይቶን ሞባይሉን ሳይበራ ማለት ነው።
ወይም ደግሞ 0.20 ላይ ይደርስና ሞባይሉን ፓወር በተን ተጭነን ስንይዝ 0.20 ሆኖ ሞባይሉን ሊበራ ይችላል። ከዛ ሲበራ ለምሳሌ ሳምሰንግ ከሆነ ሳምሰንግ ብሎ እዛ ላይ ነው የሚቆመው። ወይም ደግሞ አንዳንድ ሞባይሎች ላይ ደግሞ ሞባይሉን ስናበራ በባትሪ የሚሆን በዲሲም ሳምሰንግ ብሎ ይወጣና ይጠፋል። ወይም ደግሞ ቴክኖ ከሆነ ቴክኖ ብሎ ይመጣና ባለበት ይቆማል ወይም ደግሞ ይጠፋል። ሳምሰንግ ላይም ቴክኖ ላይም ስናበራው ሳምሰንግ ብሎ እዛ ላይ ይቆማል፣ በሎጎ ላይ ይቆማል ማለት ነው። ሎጎ ማለት ሳምሰንግ ብሎ ሲበራ ቴክኖ ብሎ ሲበራ የራሳቸው ሎጎ ይዘው ነው የሚበሩ መጀመሪያ ላይ ስናበራቸው እና እዛ ላይ የሚቆም ወይም ደግሞ ቴክኖ ወይም ሳምሰንግ ብሎ ሲበራ ሞባይሉን እዛ ላይ ከቆመ ወይም ከጠፋ የሶፍትዌር ችግር ነው ሊሆን የሚችለው ማለት ነው። የዛሬ ይህ ይመስላል። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። አቀራረብ ላይ አጋጣሚ እኔ ያላስተዋልኩት ሚስተካከል ነገር ካለው ፕሊስ ኮሜንት ላይ ጻፉልኝ። ላይክ አድርጉኝ፣ ሼር ማድረጉ እንዳይረሱ። ዛሬ የምናየው የመልቲሜትር አጠቃቀምን ነው። ባለፈው ዲሲ ፓወር ሰፕላይ ላይ እንዳየነው ቀይና ጥቁር ገመድ እዚህ መልቲሜትር ላይም አለው። ጥቁሩን ምስል ላይ እንደምታዩት ኮም የሚለው ይሰካል፣ ቪ ላይ ቀዩን ደግሞ እዚህ ላይ ይሰካል። መልቲሜትር ብዙ ነገሮችን እንጠቀምበታለን። ከነሱም ቮልት ለመለካት እንጠቀምበታለን፣ ዳይሬክት ካረንት ወይም ደግሞ ኤሲ አልተርናቲቭ ካረንት፣ ሬዚስታንስ፣ ኮንቲኒቲ ለመለካት እንጠቀምበታለን። ለምሳሌ ቮልት ለመለካት ማለትም አልተርናቲቭ ካረንት ለመለካት የራሱ የሆነ ምልክት አለው። እዚህ ምስል ላይ እንደምታዩት እስከ 750 ከግድግዳ የሚመጣውን ካረንት ለማለት ነው። ኤሲ ካረንት ለመለካት ስንጠቀም እስከ 750 አለ። 200 ከዛ 750 ስለሚል የኢትዮጵያ ላይም እስከ 220 ቮልት ስለሚሄድ 750 ላይ አድርገን ሁለቱም የዲቫይደር ላይ መለካት እንችላለን። ወደ ሁለቱም ቀዳዳ ላይ በመሰካት ወይም ደግሞ ከግድግዳውም ሁለቱም ቀዳዳ ላይ በማስገባት ቁጥሩን የሚያሳየን መልቲሜትር ላይ መለካት እንችላለን ማለት ነው። ሌላ ቼክ የምናደርገው ዲሲ ፓወር፣ ለምሳሌ ዲሲ ቼክ ለማድረግ 20 ላይ አድርጌዋለሁ ከ20 ቮልት በታች ለሆኑትን ለመለካት ማለት ነው። እንደምታዩት ፖዚቲቭ ላይ ኔጌቲቭ ላይ ነው የምናደርገው። ቀዩን ፖዚቲቭ ላይ ጥቁሩን ደግሞ ኔጌቲቭ ላይ ነው የምናደርገው። ስንለካ 8.33 እያሳየ ነው። 20 ቮልት በታች ስለሆነ 20 ላይ እናስቀምጣለን። ሌላ የምናየው ኮንቲኒቲ ነው። ኮንቲኒቲ እንደምታዩት ምስሉ ላይ ኮንቲኒቲ የምጠቀምበት የገመዶችን መስመር ኖርማሊ ይሰራል ላይሰራም የሚለው ቼክ ነው የምናደርገው። ለምሳሌ ሶኬት ይዤ ያለው አንዱን ጫፍ አንዱን ሰካዋለሁ የመልቲሜትሩን አንዱን፣ ሁለተኛውን ደግሞ ሁለተኛው ላይ ነው ሞክረው። የሚሰማችሁ ከሆነ ፒፕ ሳውንድ እያሰማኝ ነው። ይህ መስመር ይሰራል ማለት ነው። ከዚህ ወደዚህ ያለውን መስመር ማለት ነው። ሁለተኛው ቼክ ለማድረግ ስፈልግ ይሄ የመጀመሪያው ነው። እዚህ ላይ ይሰማችሁ ከሆነ ፒፕ ሳውንድ ያሰማል ማለት ነው። ይህ ማለት ኖርማሊ ገመዱን ይሰራል ማለት ነው። ሌላ ኮንቲኒቲ የምጠቀምበት ማይክ፣ ስፒከር፣ ሪንገር ለመለካት እንጠቀምበታለን። በቀጣይ ክፍል
ይበልጥ በደንብ የምናየው ይሆናል ሞባይል ጥገና ክፍል 6 ላይ ማለት ነው። በመጨረሻ ቪዲዮውን ላይክ አድርጉት፣ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ ሼር ማድረጉን አይርሱ። ይህ የሞባይል ጥገና ክፍል 6 ነው። ባለፈው የሜልቲሜትር አጠቃቀም ባጭሩ አይተን ነበር። አሁን ቀጣይ ቪዲዮ የዛሬውኑ ሜልቲሜትር ላይ ሊዘጋጅ ነበር፣ ግን አብዛኛዎቹ በሜልቲሜትር ቼክ ለማድረግ የምጠቀምባቸው እቃዎችን ሞባይሉ ሲፈታ ከውስጥ መታየት ስላለባቸው ለዛሬ ይዤላችሁ የመጣሁት የሞባይል እንዴት ፈተን እንዴት መግጠም እንችላለን የሚለው ነው የሚሆነው። ቀጣይ ክፍል የሞባይል ክፍሎችን ምን ምን እንደያዙ እናያለን። ከዛ የሜልቲሜትሩን ይቀጥላል ማለት ነው። ለዛሬ እነዚህ የምትመለከቷቸው 4 ሞባይሎችን ለማሳየት ያክል ይዣለሁ። ከሳምሰንግ፣ ህዋዊ፣ ኖኪያም አለ፣ አይቴልም አለ። እንዴት አድርገን መፍታትና መግጠም እንችላለን የሚለው ብቻ ነው የምናየው ማለት ነው። ከዚህ ከኖኪያው እንጀምርና ሞባይል ስንፈታ ሁልጊዜ ማድረግ ያለብን ነገር ከቨሩን እነቅላለን። ከዛ ባትሪ አስወጥተን ሲም ካርድ ነው የምናወጣው። ሚሞሪ ካለው ሚሞሪ እናወጣለን በመጀመሪያ ከመፍታታችን በፊት ማለት ነው። መፍቻ ለሱም ይሆን መፍቻ እንለያለን። ይሄ ለዚህ ይሆናል። በእንደዚህ መልኩ እንፈታዋለን። ብሎን ስንፈታ የተለያዩ አያያዞችን እንጠቀም እንችላለን። የሚመቻችሁን መጠቀም እንችላላችሁ። እንደዚህ ስታይል መጠቀም እንችላላችሁ። እንደዚህ እዚህ ላይ አስጠግታችሁ እንደዚህ መፍታት፣ ካልሆነ ደግሞ እንደዚህ እዚህ ላይ ተጭናችሁ እንደዚህ መፍታት ትችላላችሁ። እናንተ በሚመቻችሁ መጠቀም ትችላላችሁ ማለት ነው። ይሄ ኖኪያውን አፈታቱን ስናይ ደግሞ እዚህ ላይ 2 ብሎን ብቻ ነው ያገኘሁኝ። እዚህ ላይ ሌላ ብሎን የለውም። ይሄ እንፈተዋለን እንደዚህ ወደ ላይ። አሁን ይሄ ውስጥ ክፍሉ ነው። ይሄ ቦርድ ነው። ቦርዱንም እዚህ ላይ ብሎን ካለው ብሎን እንፈታለን። ይሄ ብሎን ስለሌለው ቀጥታ ቦርዱን እንደዚህ እንፈተዋለን ማለት ነው። ይሄ ነው የመጨረሻውን የምናስወጣው። ይሄ ከቨሩ ነው። ይሄ ቦርድ ነው ማለት ነው። ሌላ ሁለተኛውን ሞክርና ይሄ መጀመሪያ እንግጠመው። እንደፈታ ነው እንደዛ እንዳለው ወደ ነበረበት እንመልስና ሁለተኛው ላሳያችሁ። ይሄ በእንደዚህ መልኩ ፈተናል። ሁለተኛው ይሄ አይቴል ነው። እዚህ ላይም እንደምትመለከቱት 2 ሲም እና ሚሞሪ ያስገባል። ከመፍታታችን በፊት ሚሞሪው እና የሲም ካርዱን እናነሳለን። እነዚህ ካነሳን በኋላ ወደ ብሎኑን መፍታት እንሄዳለን። ለዚህኛው ነው ብሎን ፍላት ስለሚጠቀም ወይም ደግሞ መስቀለኛው ስለሆነ በእንደዚህ መልኩ ይሄም እንደዚህ እንፈታዋለን። እንደምትመለከቱት ይሄ ከዚህ ነው የሚፈታው። እዚህ ላይ በጥፍር ወይም ደግሞ የሆነ ሹል ነገር እንደዚህ ሰክተንትን በማለት መክፈት እንችላለን።
እንደዚህ ሹል ነገሮችን ስናስገባ እዚህ ስክሪን ላይ አካባቢ ባናስገባቸው ይመረጣል። እዚህ ላይ ስክሪኑ ልንጎዳው ስለምንችል እዚህ ከታች ቢሆን ይመረጣል። እዚህ ላይ እንደምታዩት ስክሪኑን ቀስ አድርገን እናነሳና ከታች የሆነ ፕላስተር አለው እሱን አንስተን እዚህ አካባቢ ብሎን ይኖረዋል። አንዳንድ ሞባይሎች ላይ ይሄ የለውም። ዝም ብለን እናነሳዋለን ማለት ነው። ይሄ የምትመለከቱት ቦርዱን ነው። ኦልሬዲ ቦርዱንም ለይተን አውጥተናል። አሁን ተመልሰን ወደ ነበረበት እንገጥመዋለን ማለት ነው። አሁን የምናየው የሁዋዌ ሞባይል ነው። ደግሞ እስኪ እንየው። ይሄ ትላልቆቹ ሞባይሎች ላይ እንደዛው መጀመሪያ ላይ ሁሌ ከመፍታታችን በፊት የሲም ካርዱን እና የሚሞሪ ካርዱን አስቀድመን ማውጣት አለብን። ከዛ እነሱ ካወጣን በኋላ ወደ ብሎኖቹን መፍታት እንሄዳለን ማለት ነው። ሁዋዌ ሞባይል ላይ እንደምታዩት እዚህ ላይ ሰረዝ አለው። እዚህ ላይ የሚፈታበት ያው እነዚህ ላይ እዚህ አካባቢ ይሄ ባናስገባ ጥሩ ነው። እንደዚህ ፓወር በተኑና ቮሊዩም አፕ ዳውን ያለበትን ቦታ ላይ ስንፈታ እንደዚህ ባናስገባ ጥሩ ነው። ይሄም በጥንቃቄ ከዚህ ታች አካባቢ መሀለኛው ላይ ትንሽን ከፍትና ከዛ ኖርማሊ እንደዚህ ይፈታልናል። ይህ የሁዋዌ ሞባይል ቦርድ ነው። ትላልቆቹ ሞባይሎች ላይ ሌላ የምንጨምረው ካለ ከትናንሾቹ እዚህ ላይ ኮኔክተሮች አሉት። ለምሳሌ እዚህ ላይ እንደምታዩት የስክሪን የተች እዚህ የካሜራ ከላይ እንደምታዩት እነዚህ እናቅላለን። እነዚህ በጥፍር መጠቀም ይቻላል። ካልሆነም እንደዚህ እነዚህዎቹን እንደዚህ አድርገን እነዚህ እናነሳለን። መጀመሪያ ላይ ይሄ ካሜራው ነው። ከዛ ይሄ ማንሳት ማለት ነው። ለዚህ ይነሳል። አሁን ተመልሰን እንገጥመዋለን። ወደ ነበረበት ሳይድ በማስገባት እነዚህዎቹን እንደገና ወደ ነበሩበት እናስገባለን ማለት ነው። ይሄ ደግሞ ሳምሰንግ ሞባይል ነው። ተመሳሳይ ነው አፈታቱን። ይሄን አብረን እንየው እስኪ። መጀመሪያ ባትሪ እናወጣለን። ከዛ ሲም ካርድ እና ሜሞሪ ካርድ ካለው እናነሳለን። ከዛ ቀጥታ ወደ ብሎኖቹን መፍታት ነው የምንሄደው።
ያው ይህም ሳምሰንግ ሞባይል ነው እንደምትመለከቱት። እዚህ ላይ ሁሌ የላይኛውን ይሄ ካነሳን በኋላ የምናየው በጣም ጥንቃቄ የሚያስፈልግበት ቦታ ላይ አንደኛ ይሄ ፓወር በተኑንና የድምፅ መጨመሪያ መቀነሻም እዚህ ላይ ያሉ ኮኔክተሮችን ቀድመን ማንሳት አለብን። እዚህ ላይ አሁን ይሄ የለውም። እዚህ ላይ ወደዚህ የሚመጣ ከዚህ ወደዚህ የሚያልፍ ገመድ ይኖራል። ይሄ ለማስነሳት ስንሞክር ይሄ ተቆርጦብን ሊሄድ ስለሚችል እዚህ ላይ ያሉትን እናነሳለን። እዚህ በድምፅ በኩልም በዚህ የሚመጡትም እናነሳለን። ይሄው እንደዚህ እንደምትመለከቱት ይሄም የስፒከሩን ነው። እዚህ አካባቢ የስፒከሩም እንደዚህ እናነሳለን። ይሄ የስፒከሩን ነው። ከዛ ይሄ ካሜራ አለ። እዚህ የፊተኛው ካሜራ ነው። ዝም ብሎ የሚነሳ ከሆነ ችግር የለውም። ሌላ ይሄ የስክሪኑን ነው። ስክሪኑ እዚህ የስክሪኑ ሰፋ ያለ ነው የሚመጣው። የተች ከሆነ ደግሞ በእንደዚህ መልኩ በትንሽ እንትን ትመጣለች። እነሱ እናነሳለን መጀመሪያ ላይ። እነሱ ካነሳን በኋላ ሙሉ በርዱን እናነሳዋለን ማለት ነው። ይህ ኤስ3 ሞባይል ነው። እዚህ እንደዚህ አይተናል ማለት ነው። ተመልሰን ወደ ነበረበት እንመልሰው። እንዴት መፍታት እንዳለብን በተወሰነ መልኩ ይህን አይተናል። ጥያቄ ወይም ደግሞ በዚህ አይነት ሞዴል አፈታቱን ማየት እንፈልጋለን የምትሉት ነገር ካለ ደግሞ ኮሜንት ላይ ጻፉልኝ። ካገኘሁኝ ሞባይሉን ለማሳየት ዝግጁ ነኝ። ችግር የለውም። የዛሬው ይህን ይመስላል። ይሄ እየገጠምን በዛው እንሰነባበት። አንዴ ሰብስክራይብ ያላረጋችሁ ዝም ብላችሁ ቪዲዮን የምታዩ ሰብስክራይብ አድርጉሽ። ከዛ ከተመቻችሁ ላይክ ብታደርጉት ሼር ብታደርጉት ጥሩ ነው እና አመሰግናለሁ። ባባይ ባባይ